ባይ ሴል ወይንስ ዝም ብለህ ታልፈዋለህ? ለመወሰን 5 ሰከንድ ሰጥቼሃለሁ። እስቲ ቻርቱን አብረን እንመርምር። ፕራይስ ጠንካራ የሆነ አፕትሬንድ እያሳየ ነው። ከዚህ ቀደም ከነበረው ቁልፍ የዋጋ ደረጃ ወይንም ኪ ሂስቶሪካል ሌቭል በላይ አልፏል። በዛሬው ሴታፓችን ላይ እንደዚህ አይነት ሁለት መስመሮችን እናሰምራለን። እነዚህም አብዛኛውን ጊዜ እንደ ማግኔት በማገልገል ፕራይስን ወደ ኋላና ወደፊት በመሳብ በመካከላቸው እንዲወዛወዝ በማድረግ የሚያምር ቻናል ይፈጥራሉ። በዚህ ቻናልና ሌግ የሚፈጠረውም ይህ ፎርሜሽን ቡሊሽ ፍላግ ይባላል። በቪዥዋል ኢቡክ ገጽ 18 ላይ እንደሚገኘው ይህ ፓተርን አብዛኛውን ጊዜ የአፕትሬንድ መቀጠልን ያመለክታል። እኔ እዚህ ጋር የባይ ኦርደር አኖራለሁ። ስቶፕ ሎሴንም ከታችኛው ፍላግ ላይን ከሂስቶሪካል ላይኑ ትንሽ ዝቅ ብዬ አስቀምጣለሁ። ቀጥሎ ምን እንደሚሆን እኔ ዋጋው ብዙም ሳይቆይ የቴክ ፕሮፊት ግባችንን በመምታት አፕትሬንድ ጉዞውን ወደ ላይ ቀጥሏል። የገበያውን አቅጣጫ በመገመት ጊዜውን አያባክኑ። የራስዎን የቪዥዋል ኢቡክ ኮፒ ለማግኘት የታችኛውን ቻናሌን ኤምኤስኤንአር ፕሮቶኮል ይቀላቀሉ።